ቤተሰብ እንዴት ናቸው? ሁሉ ሰላም፣ ሁሉ አማን ነው። ዛሬም ጽድት ተባሉ ቪዲዮዎች መጥተናል። ቪዲዮዎቹን እያየን ሪአክት እናደርጋለን። ራይት ሳቅም አንቺ ይህንን ቪዲዮ ብለህ ለቀህ ዓለም ሎሬት አረ እንኳን መድኃኒዓለም ስለትሽን ሰማ። በእናትሽ የላክሽው 10,000 ብር እኔ ነገው በጠዋት አስገባልሻለሁ። እሺ በቃ ሰላም ሁኚልኝ። ቻው ቻው። አስገባውልሽ እንዴ? አቤት የመድኃኒዓለም ስራ በቸገረኝ ሰዓት። በእናትህ ሰለሞን እኔ ያሰብኩትን እያሰብክ እንደውም ብቻ አታጋን። ዝም ብለህ ምንድን ነው ያሰብኩት? ያሰብከውንማ ከፊት አይቻቃ የስለት ብር ልቀረጥፍ ነው። ረፋ አንተ እኔ የስለት ብር ከገባልኝ 100 ብር ተስዬ ነበር አስገባለሁ ብዬ ደረሰልኝ። እንደው መልል ብላ አመስግንልኝ በእናትህ። ኧረ አንተ በጦር እንዳሉ ጋር እልልታ እንደማልወድ ታውቃለህ ለራሴ ግን ሰው አትሆንም ሰለሞን። ኧረ አበድኩ አበድኩ በእናትህ። እሺ ብሶት ምን ሆንክ? አንዱ ነኛ ጠንቋይ ቤት ስንቱን በሀብት ጎዳና ያንፈላሰሰ ስንቱን ያፈለው ወገብ አገደውን ብሎ ቆምጦ የጣለ በአንድ ሴት ተራ ሰላቢ መታወቅ ነበረበት። አንተስ ድሮ እንደሷ ጀማሪ ሰላቢ አልነበርክም ወይስ እጄን እኔ ሁሉንም ካልከተትኩ የምትለው ምንድን ነው? ቆይ አንተ እኔ ሲጀመር ከዚህ በኋላ ማስታወቂያ የሚባል አላሰራም ነው ታያለህ። እስከ ዛሬ ያጠፋሁትን ጥፋትን አይተህ በዚህ ልትቀጣኝ ነው? ቦስ ዛሬ አሳፍራለሁ። ኧረ ቦስ ፍተው እንዴ እያለቀስ አይደል? በሱ ቦታውን እስኪ ተረደው። እኔ የሆነ ጊዜ የገዳም ማሰባሰቢያ በእኔ ቦታ ሰው ተክቶብኝ በእናትህ እርር እንዲህ ነበር የደበረኝ። ኧረ እንዲሁ ነበር የደበረህ። በገዳም ስም ተጠልለ 70-30 እንካፈል ትላ። ቆይ አባቶቹ አያሳዝኑም? 30% ስቀረጥፋቸው ግን አንተ ስም አታጥፋ። እኔ ሲጀመር 70 ነው የምጠይቀው። 30 ካገኙ ምን አነሳቸው? ጭራሽ እንግዲህ ቀጥታ መልዕክቱ የቤተክርስቲያን ማስታወቂያ እየሰሩ 30% ይወስዳሉ ለተባሉ ሰዎች ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው አቢቹ ቮሊቦል ሲጮት ሰዓተው ቀጥታ ወደ ኮሜንት እንሄዳለን። ኮሜንት እናነባለን። አቢቹ ጎል ነው። እኛ አይናችን ስለማያይ ነው። እውነት ነው። አይ አይናችን የኔ አባት ጎሉ ሸሽቶ ነው እንጂ ገብቷል። እውነት ነው ገብቷል። አረ ማሽቃበጥ እጠላለሁ። ጎሉ ይታሰር ጎሉ ይሻላል ብለህ ነው? አረ ብሎ ተው እንጂ ጭራሽ ጎሉ ይታሰር አይተውድም። ተንክ ብርማች አያስቅም። እንግዲህ የሰው ልጆች የመቃም ጥበባቸውን ለጦጣዎችም ሼር እያደረጉ ነው። ቪዲዮ ተመርገስኛ አሪፍ ጓደኛ ይታል ይሻላል እና ያው ሼር መደራረግ ጥሩ ነው። እንደዚህ ልምድ መጋራት ጥሩ ነው። ደስ ይላል። ገብቷችኋል? ያላችሁ ልምድ እንደዚህ ማጋራት ለሚቀርባችሁ ሰው አሪፍ ነው። የሚያጨሰው ሰው ይሰጣል። እስኪ በእናትህ ገሃነም አንዴ ለኮስ አድርገልኝና ሱቅ ከሚሄድ በዚህ ቀጥል በእናትህ። አረ እንደው በጦር እንዳሉ ጋር ሱቅ ልትለካኝ ነው ብለህ ሲጀመር ደርሼ እስክመለስ ይጠፋል እኮ። እንዳይጠፋ 1-2 የእግረ መንገድን ፓፍትለታል። አበና ምን የምታካብደው ሰለሞን? አንተ አላማህ እኔን በሱስ አሰናክለህ ከዓላማዬ ማዘናጋት ነው። እኔ ነገ እየነደፍኩት ያለው ሜጋ ፕሮጀክት አለኝ። ዓላማ እየነደፍኩ ነው። ቶኝ እሺ ላለ ማለት ሰበብ በቃ ምን አይነት ፕሮጀክትሽ የምነድፈው? ግንቦት ልደታ ደረሰች እኮ በእናት ሰው ተሰብስበው በፍቅር በሰላም ሲያሳልፍ እኔ ደስ የሚለኝ ይመስላል? አንተ ደግሞ የማያሳስበው ያሳስባል። በእናት ስንቱ ስለተስሎ የለን በጋ አስገባለሁ ያለ በእሱ ሀሳብ የሆነ ነገር አድርገህ አታቀጣጥልም ነገር። አይ እሱ አይሆንም እባክህ። ስለቱ ካልደረሰ አምጣ ብሎ የሚያስገድደው የለ። ሌላ ሀሳብ አምጣ ፈልግ። ኧረ እኔ ግን እድል አለኝ እላለሁ እንጂ እድል አለኝ በእናት አይዶል ዘፈን ተወዳድሬ 2ኛ ልወጣ መሰለህ 500,000 ብር አመለጠኝ። አይድል በማን ተሸነፍክ ደግሞ? አይ እኔ እኮ ዳኞቹ ናቸው ያናድዱ ሲመሰጡ። እንደው ጋሽ ጠሌ ከሞት የተነሳ ነው የሚያስመስሉት። አፕላይሽ ልታጭሽ ነው እንዴ? እባክህ ላይተሩ አይሰራም። ይልቅ የሆነ ነገር መፍትሄ ይፈልግ። ቦስ ተጨንቋል። ግንቦት ልደታ ደረሰች ብሎ በማያስጨንቀው ጠዋት ላይ ቅዳሴና ንግስ እስኪያልቅ ድረስ ከቤት አንውጣ እናንተ። ከዛ ማታ ላይ ህዝብ አድባር ብሎ ይወጣልሻል ሊቀመቅም። የዛ ሰዓት ብቅ እንላለን። ይሄ ለአንተ እነግርሃለሁ። እንደ ያረበና እሱ እውነትህን ነው። ኧረ እትያስካልን ግብሩ እንዲያስገቡ ንገራቸው። ባለፈው አጉድለው ነካ አድርጌ ነው የተውኳቸው። አሁን አናታቸውን የምመታቸው በቫዝሊን ነው።
በስመ አብ ወልድ በፍ ምን ነው እና እየተናደደ አዲስ ሰማይ ለምንድን ነው ካልሴን ማታጥቢልኝ እንዴ? እኔ እዚህ ቤት 40,000 25,000 እና ኑሮ ተወዷል። በዚህ ኑሮ ውድነት አስበዋል። ቤት ውስጥ ያለውን ዕቃ ምናምን ሰብረን እጅ ስልክ ላይ ስልክ በስታም ሳይገዛውን ስልክ ሰብረን አያዋጣም ነው የምልህ። ሰብስክራይብ አድርጉ፣ ላይክ አድርጉ። ንግግሯ ፊቱ አምር